በኃይለኛ የማጭበርበር ስልቶች የተቀናጀው ወንጀል። ሰለባዎቹን ማጥመድ የሚጀምረው እንዲህ ነው። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ በተለይ ወጣት ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናግፈዋል፣ ገንዘባቸውን ተዘርፈዋል፣ አካላቸው ለአስገዳጅ የወሲብ ቅሌት ተዳርጓል፣ ክብራቸው ተገፎ በተያያዘባቸው መረጃ የእርቃን ነውራቸው መያዣ ተደርጎባቸዋል። የአንዷን ሰለባ ታሪክ ብቻ እንደ ማሳያ እንመልከት። ሰላማዊት ለዚህ ዘገባ ሲባል ስሟ ተቀይሯል። ወደ ፊልም ትወና ጥበብ መግባት በእጅጉን ትመኝ ነበር። በአንድ ወቅት ያገኘችው የተዋንያን ምልመላ ጥሪ ካስቲንግ ኮል ትኩረቷን ይስበዋል። በዲኤስቲቪ እና በሌሎችም በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚያሰራ ተዋንያኖችን የሚመለምል የቴሌግራም ግሩፕ ታገኛለች። የተወሰነ ጥርጣሬ ቢያድርባትም በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራ ትቀላቀላለች። በቴሌግራም ቡድኑ ላይ የወጣውን ማስታወቂያና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን ታቀርባለች። በአጭር ጊዜ ውስጥም የእንኳን ደስ ያለሽ መልእክት ይደርሳታል። የመጀመሪያውን ዙር ማጣሪያ ማለፏ ይነገራትና አማካሪ ተደርገው ከተመደቡ ሙያተኞች መካከል የተመቻትን ሰው እንድትመርጥ እድል ይሰጣታል። ሰው መሆን ይስማው፣ እድል ወርቅ ጣሰውና ሌሎችም እውቅ ባለሙያዎች በዚህ የቴሌግራም ቡድን ውስጥ በስማቸው የወጡ ሐሰተኛ አካውንቶች ተደርድረው ይታያሉ። ሰላማዊት እውቁን የሲኒማ ዳይሬክተር ሰው መሆን ይስማውን አማካሪዋ አድርጋ ትመርጣለች። በተቀመጠው አድራሻም እሱን መምረጧን ገልጻ መልእክት ትልካለች። አደገኛው አጥማጅ ራሱ ባዘጋጀው ሐሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወኑን ይቀጥላል። ለጻፈችው ጥያቄም አፋጣኝ መልስ ይጽፍላታል። ነገር ግን በስራ ውጥረት ላይ መሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛው ሐሰተኛ አንተነህ ኃይሌ ያስተላልፋታል። ሰላማዊት ሐሰተኛውን ሰው መሆንን አመስግና ወደ ሌላኛው አንተነህ ኃይሌ ሌላ ጽሑፍ ትልካለች። ሐሰተኛው አንተነህ ኃይሌም በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንደሚመድብላት ቃል ገብቶ ራሱን ያዋድዳል። የጥበብ ሰዎች አካባቢ ብዙውን ጊዜ ሊከሰት ይችላል ብላ ያሰበችው ከመጠን ያለፈ የሥራ ጫና ጉዳዩ እውነተኛ ይሆናል ብላ ለማመን አስቻላት። ኤርሚያስ ታደሰ የተባለው ሌላኛው ሐሰተኛ ሰው ጋር ተጻጽፋ ወደ መደዋወል ስትደርስ አደገኛው አጥማጅ ራሱ በአካል ብቅ ይላል። እሱም በተመሳሳይ ሁኔታ ለ2-3 ቀናት ስራ እንደሚበዛበት ገልጾ ከዚያ በኋላ ግን በአካል ተገናኝተው እንደሚማከሩ ይገልጽላታል። ምስኪኗ ሰላማዊት እነዚያን 2 ቀናት ታግሳ በተደጋጋሚ ጨቅጨቃ በአካል ሊገናኙ ይቃጠራሉ። አጥማጁ ዘመናዊ መኪናውን ይዞ ሸራተን ሆቴል ቀጥሮ ያገኛታል። ስለ ዝርዝሩም ይማከራሉ። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቷ ድረስ በመኪና ይሸኛታል። የተለገሳት ምክር ደግሞ ምን ማድረግ እንዳለባት በአማካሪነት ከተዘረዘሩት ታዋቂ ሰዎች መካከልም እውቅ ሴት ተዋናያኖችን እንድታማክርና ምን እንደሚሏት መልሳ እንድትነግረው ነበር። ሰላማዊት ሩታ መንግስትአብን ምርጫዋ ታደርጋለች። ከሐሰተኛዋ ሩታ መንግስትአብ ጋርም ተጻጽፋ ምክር ትለግሳታለች። ትልቅ እድል እንደገጠማት ገልጻ የሰጠቻት ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎችን ተነስታ መላክ እንዳለባት፣ ለዚያ የሚሆን ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ሰላማዊትም ይረዳኛል ብላ ወደ አሰበችው ኤርሚያስ ታደሰ የተመከረችውን ይዛ ትመለሳለች። ስቱዲዮውንም እንደሚያዘጋጅ እሱ ራሱም እንደሚያሰራት፣ የሥራ ጫና ግን እንደሚበዛበት ገልጾ 200,000 ብር ገደማ እንደሚፈጅ ያሳውቃትና ይለያያሉ። ሰላማዊትም ቀብድ 50,000 ብር ታዘጋጅና ትልክለታለች። 2 ቀናት ያህል ይቆይና በጣም ቢዚ ስለሆንኩ ነው የሰው ገንዘብ እጄ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቷ ያስገባዋል። ገንዘብ ካገኘ በኋላ የሚመልስ ሌባ መቼም አይኖርም ብላ ያሰበችው ሰላማዊት በገጠማት እድል ታማኒነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ሆናለች። ከጥቂት ቀናት በኋላ ተመልሶም በቃ እንስራው አሁን ነፃ ነኝ ይላትና
ሙሉ ብሩን እንድትልከው ሲገልጽላት 200,000 ብሩን ወዲያውኑ ለመላክ አላቅማማችም። አጥማጁም በዚህ አይነት ሁኔታ ሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል። በአካል ተገናኝተው በመኪናው ወደ ቤቷ በሚሸኛት ወቅትም በፊልም ትወናው ላይ የጦር መሳሪያ ትዕይንት ስላለው እስኪ ሽጉጥ አያያዝሽልየው ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ይህ ሁሉ ተግባር በኋላ ለሚፈጠሩ ሁኔታዎች የሴራው አካል ነበር። እንዲህ ባሉ ስልቶች በርካታ ሴቶችን ክብራቸው ተላልፎ አካላቸውን አነውሮ ገንዘባቸውን ከበላ በኋላ የውሃ ሽታ ሆኖ ይሰወራል። እጁ ላይ ያሉትን የእርቃን ምስሎችና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁን ተብሎ እንደተበሉ መቅረት ይሆናል። ይህ ገጠመኝ ከአንዲት ሴት አልፎ በበርካታ ሴቶች ላይ በተደጋጋሚ ተከስቷል። ሰላማዊት ከአደገኛው አጥማጅ ጋር ወሲባዊ ሁኔታ ውስጥ ለመግባት የሚያስገድድ ሁኔታ ይገጥማታል። ወደ ቀጠራት ሆቴል የመሄድ ፍላጎትም ታጣለች። ጥርጣሬዋ ያገረሽባትና ሰው መሆንን እውነተኛ አድራሻውን አፈላልጋ ታገኘዋለች። የሆነውን ሁሉ ስትነግረው ጉዳዩ ሐሰተኛ መሆኑን ከመንገር አልፎ ጉዳዩ በአስቸኳይ በሕግ መያዝ እንደሚገባው ያሳምናታል። በዚህ ጊዜ ነበር ሆቴል የቀጠራት አደገኛ አጥማጅ ጥሪውን ተቀብላ አካባቢው በፖሊስ አባላት የተከበበው። አደገኛው አጥማጅ በፖሊስ ቁጥጥር ስር ዋለ። በቦሌ ክፍለ ከተማ ስር የሚገኘው አደይ አበባ ፖሊስ ጣቢያ በቁጥጥር ስር የዋለው ይህ አደገኛ አጥማጅ ማንነትም ታወቀ። መኳንንት ምስጋናው ተድላ ይባላል። እሱ በቁጥጥር ስር ከዋለ በኋላ ግን በዚህ ታላቅ ወንጀል ውስጥ ከአንድ በላይ ተዋናዮች ሊኖሩ እንደሚችል የሚያሳውቅ ፍንጭ ተገኘ። የቴሌግራም ቡድን ውስጥ የነበሩት የታዋቂ ሰዎች ስም በሙሉ ተሰረዘ። ሌሎች መረጃዎችንም የሚሰውሩ በርካታ ለውጦች ተደረጉ። አሁን አደገኛው አጥማጅ መኳንንት ምስጋናው በፖሊስ ቁጥጥር ስር ይገኛል። ሌሎች ተባባሪዎቹና የበርካታ ሴቶችን ሕይወት ያጨነገፉ እኩዮችስ? ተጨማሪ መረጃን ይዘን እንመለሳለን። በጣም አደገኛ የሆነ የብዙ ሴቶችን ሕይወት በብዙ ታዋቂ ሰዎች ስም የቀጠፈ አደገኛ አጥማጅ ታሪክ ያሬድ ሹመቴ በሶሻል ሚዲያ ገጹ እንዲህ አቅርቦልናል።